ሰላም የተወደዳችሁ ቅዱሳን እንዴት ናችሁ? ዛሬ ወደፊታችሁ የመጣሁት አሁን ከትናንትና በለቀቀው በሚንተስኖት በድሉ ቪዲዮ ላይ ያለውን አስተያየት ልነገር ነው። ሚንተስኖት በድሉ በየትኛውም በኩል ይሄን ቪዲዮም ሰማለህ በየትኛውም በኩል ያው ቤተክርስቲያን ላይ በባሌም በቦሌም ጥፋት ሰርተ ነው የሄድከው። ሁለተኛ ደረጃ ቤተክርስቲያን ቲሸርት ሽጥ ብሎኝ ነው ብለህ ትናንትና በሰራው ቪዲዮ ላይ ቲሸርት ሽጥ ብሎኝ ነው የሸጥኩት ብላል። ከትናንት ወዳ ደግሞ ኤርፖርት ላይ ሆነ ስትናገር ዘይት ሽጥ ተብዬ እምቢ ብዬ ነው አልክ። ዘይትና ቲሸርት ደግሞ ሁለቱም የሚለያዩ ነገሮች ናቸውና አንዳንድ ነገር ላይ እየተናገርክ ባለው ላይ በሁለት ቃላት ብቻ ይቅርታ በመጠየቅ ቤተክርስቲያን ጋር ያለህን ችግር ፈተህ ሌላኛውን ነገር መድረስ ስትችል ያው እኔንም ኮምፕሌን አርጋል በቅናት ነው ብላል እና እኔ አንድም ቀን ነብይ ሆኜ አላቅም። ምናልባት ለቤተክርስቲያን ቀንቼ እንደሆነ ነው እንጂ አንድም ቀን ነብይነት ሆኜ እንዳንተ ስምም ጠርቼ አላቅም። ጌስታውስም ምንም ነገር አድርጌ አላቅም። ስለዚህ እንደ አገልጋይ አሁንም ያለኝን አስተያየት ልነግርህ ነው ወደዚህ የመጣሁት። በእርግጥ አወርታል በዛ ስፍራ ላይ የእጅ ማስታጠቢያ አምጥተውልኝ ነው መዘፍዘፊያ ነው የሚፈልገው ብለህ እንዳልክ ይሄ ነገር አንተ ከኢየሱስ ክርስቶስ ባደረጋቸው የፍቅር ስራዎች ጋር ማያይዛል ከነሙሴ ካሉ ሁሉም ጋር አያይዛልና ይሄ ነገር አንተ ኢየሱስ ክርስቶስን ባደረገው ነገር ራስን የምትለካበት ታይምም ነው ወይ? በአዲስ ኪዳን ላይ ይሄ ምን ይባላል? አዲስ ኪዳናዊ አካሄድ ነው ወይ ሚለውንም ማወቅ ቆንጆ ነው ብዬ አስባለሁ። ሁለተኛ ደረጃ ላይ 10,000 እና 5,000 ህዝብ እግር በማጠቡ የሚመጡ የበሽታ አይነቶቹንም በሽታም ሊሆን ይችላል። ምክንያቱም አንተ በኢየሱስ ክርስቶስ ስም ጸልያ አንድ ነገር ካልተሳካ የኔ አባት እግር አጥበ ምንም የሚመጣ ታሪክ የለም ለሌላ ነገር ካልሆነ በስተቀር። ስለዚህ ቤተክርስቲያኒቱ እግር አጥባለው ብላ አይደለም እግር እንድታጥብ አይደለም ወደ ቤተክርስቲያን የመጣው። አንድ ነብይ ነው፣ የእግዚአብሔር አፍ ነው። እግዚአብሔር የተናገረውን ለህዝቡ ይናገራል፣ እግዚአብሔር የተናገረውን ለህዝቡ ያወራል ብሎ ነው የጠሩት። እግዚአብሔርን ቃል እንድትሰብክ ነው እንጂ የጉባኤውን እግር እንድታጥብም አይደለም። ይሄ ነገር ላይ መስተካከያ ማድረግ አለብኝ ማለት ነው። እግር ከእግዚአብሔር ነው የተቀበልኩት እግር ማጠብን ከሆነ ብዙ ሰው አለ ከቸርች ውጪ ላይ በየአስፋልቱ እየሄድክ ወንጌል እየሰበክ እግራቸውን ማጠብ ሎሽን መቀባት ትችላለህ ማለት ነው። ስለዚህ በቤተክርስቲያን ላይ ደግሞ ህዝቡ እግር ታጥቦ ነው የሚገባው። እግር ታጥቦ ነው ጫማ አድርጎ ነው ምናልባት እግር ይሸታል ብሎ ነገሮ ከሆነ ተሳስተሃል። ስለዚህ እግር አጠበው በመዘፍዘፊያና በማስታጠቢያ ምክንያት ተጣልተ ቤተክርስቲያንን ለቀ በመውጣት ምን ትመስላለህ? ቤተክርስቲያን ላይ ማይክ አስቀምጠ 4,000 እና 5,000 6,000 ህዝብ በተቀመጠበት ጉባኤውን ሰንጥቀ ስትወጣ እንዲሁም ራስ ባዘጋጀው መኪና ነው የሄድክ የተባለው ዴቭ ሲናገር። ስለዚህ ራስ እንድታዘጋጅ ራስ አዘጋጅተ መኪና መሄድ የምትችልበት አይነት ችግሮች ምንድናቸው የተፈጠሩት? ይሄ ነገር ቀድመ እነሱ ባዘጋጁ መኪና ሳይሆን ራስ ባዘጋጀ መኪና እንዲሄድ አወርቷል። ሁለተኛ ደረጃ ላይ ዲፕሊ ከመጣ እንድናወራ የሚያስፈልገው አንተ ጋር የነበሩ አብሮ ያገለገሉ አገልጋዮች እነ መስፍን ጉቱ እነ ዘውዲቱ ኬሚሶ ዘማሪት ዘውዲቱ ኬሚሶ ሌሎችም አገልጋዮች አሉና ይሄን እማኝ ሆኖ የሚናገሩበት ነገር እያለ ራስህን ለቤተክርስቲያን ምስኪን አርጋ አቅርበ ይቅርታን ጠይቀ ማለፍ የምትችለውን ነገር በራስ በጣም በከባድ ስህተት ውስጥ እየገባህ ነው ያለ። ሚንተስኖት በድሉ ወንድሜ ብለህ ማወርታል። ወንድሜ ነኝ አዎ፣ ግን በቅናት ነው ምናምን ያልከው። እኔ ምንም አይነት የሚቀናብህ ነገር የለም። አንተም የራስህ ትራክ ላይ ነው የምትሮጠው፣ እኔም የራሴ ወይ ላይ ነው የምሮጠው። ከዛ ውጪ አንተንና እኔን ሊያገናኙኝ የሚችሉ የእግዚአብሔር ቤት ቅናት፣ የእግዚአብሔር ቤት አገልግሎት
እግዚአብሔር ቤት ላይ ደግሞ አንድ መንግስት ላይ እየሰራን እስከሆንን ድረስ የተሰመንን አንተ እኔ ላይ ያለህን ነገር መናገር እኔ ደግሞ አንተ ላይ ያለህን ነገር በእንዲህ ብትስተካከል ብዬ ማለቴ በቅናት ከሆነ በጣም ከባድ ነው። አንተ ላይ የሚቀናበት እርምጃም የለም። ስለዚህ አንተ ላይ በቅናት ነው እንዲህ አይነት ነገር ያደረገ ያልከው ስህተት ነው። ወይ በሌላ ደግሞ ቤተክርስቲያኒቱን አንዴ መሪዎቹን ጥፋተኛ ማድረግ አንዴ ፓስተሩን ጥፋተኛ ማድረግ ግን ውጤት አያመጣም። ስለዚህ ይህን ነገር ቢታስብበት መልካም ነው ብዬ እላለሁ። ደግሞ በቀጣይ ማክሰኞ ቀን ላይ ቪዲዮ ቲክቶክ ላይ ቀርቤ እኔም የራሴን በኩል አወራለሁ ብለህ እንዳልክ መታ የሚታወራበትን ሰዓት እናመቻቻለን። ካሉ ከቤተ ክርስቲያን አገልጋዮች ጋር ተነጋግረን እንዴት እንሂድ የሚለውን ነገር የሚያሳውቅ ይሆናል ማለት ነው። ስለዚህ እስከዛ ይሄን ምክርህን ነው የሚመክርህ። አጠገቢ ያሉ ሰዎች አይጠቅሙም። እዛ ጋር አጠገቢ ያሉ ቪዲዮ ስራ እንዲያድርግ የሚሉ ሰዎች ሌቦች ለሚግባቸው ብሎ ነው አንተ ጋር የቀረበው ነገር አለ። ፌስ ቱ ፌስ ነው የሚነግርህ። ለአንተ ምንተ አይጠቅሙም። እግዚአብሔር ምስክሬን አይጠቅሙም። ምንም ነው ማያረጉልህ። ይሄ አጠገቢ ላይ ቪዲዮ አውጥተህ ስራ እንደዚህ አርግ ያሉ ሰዎችም ቢሆኑ አብራን አለን ብሎ እኛ ጋር መረጃ እየተቀበሉ አንተ ጋር ምን ሊደረግ እንደሆነ የሚነግሩ ሰዎች ሁላቸውም አይጠቅሙም። የራሳቸው የክፋት መንገድ አላቸው። ከነሱ ባለፈው ቪዲዮ ሰርቻለሁ። ከነሱ ለኔ አንተ ትሻላለህ። እኔ ከፍሎኝ የሚያሰራኝ አካል የለም። ለኔ በጥቅም የሚቀርብስ አካል የለም። ገባ? ስለዚህ እኔ በራሴ ተነሳሽነት ራሴ ከተሰመኝ ራሴ ካየሁት ነገር ነው ያወራሁት። አንተ ደግሞ ጌስቶስ ላይ 30 ሺህ 20 ሺህ የምትለውንም ይሰጣሉ ብሎ አላቤል የምትለውንም እኛ ከምባታ አዙ ደጉን ይላል። ሀዲያ ደግሞ የልቡን ልብ ይወቅ ወይንም ወደን ለኦኮ ይላል። ልንገርህ በወላይትኛም ብችል እነግርሃለሁ። ገባ? የልብህ ይወቅ። ገባ? ቅዳሜ ቀን በክሮኒስታድ ቤተ ክርስቲያን ላይ ቅዳሜ ቀን ጌስቶስ ላይ መጥቶ ጌስቶስ ላይ የጸለይክላቸውን ሰዎች ቅዳሜ ቀን ላይ አንተ ቤተ ክርስቲያን ላይ እግዚአብሔር እዛ ይናገራል ብለህ ስማቸውን አልጠራህም። አብራ የነበርካቸውን ሰዎች አልጠራውም ካልክ ይሄን መረጃ እስከነ መረጃው ነው ይዤልኝ የሚመጣ ማለት ነው። ስለዚህ ይኸውልህ አሳ ጎርጓሪ ዘንዶ ያወጣል የሚባል ነገር ተረት አለ። ስለዚህ እየጎረጎርክ ሌላ እርምጃ ውስጥ ነው እየገባ ያለው። ቤተ ክርስቲያኒቱ እየሄደችበት ካለው አንተ ራስህ ነህ ቪዲዮ የሰራው ዘይት ሽት ተብዬ ነው ብለህ ቤተ ክርስቲያንን ማይመጥን ቃል የተናገርከው ትልቅ ቸርች። ለዚህ መልስ የሚሆን ነገር በኔ ሚዲያ ላይ ቀርቦ ዴቭ አወርቷል። ገባ? ይሄን እኔ አይደለሁም ደግሞ ጎርጉሬ ሄጄ ዴቭ እንዲህ ተናገር ብዬ ጠርቼ አይደለም በኔ ቲክቶክ ላይ ያወራ በራሱ ነው። ራሱ በቃ የኛ ቤተ ክርስቲያን ዘይት ሽት ብለናት ስላልሆነ እኛም ደግሞ የራሳችን ሐቅ አለ። ቤተ ክርስቲያኒቱ ላይ የነበረውን ነባራዊ ሁኔታ ልናገር ይፈልጋለሁ ብሎ መጥቶ ነው የተናገረ። ይህን የተናገረው ደግሞ አንተ በፓስተር አረገሱ ሙዶ ፌስቡክ ገጽ ላይ መጥተህ ባወራው ንግግር ተነስቶ ነው። በሳይሌንት ሊያልፎ የነበረውን ነገር ራስነ ጎርጉረ ቆርቁረ ያነሳው። ስለዚህ በየትኛውም ነገር ላይ በቲክቶክ ላይ ያሉትንም ሰዎች በሌላውም አለግባብ የሆኑ ማይመጥኑ ቃላትን በመናገር ራስህን ለክፋት አሳልፈ አታሳስት። ራስህን ለክፋት አሳልፈ አትስጥ። እኔ አንተ ላይ ቪዲዮ አልሰራም ብዬ ነበረ። ትናንትና በሰራው ቪዲዮ እኔንም እያጠለሸ ብዙ ነገር ተናግራል። ፓስተር ዴቭንም የቤተ ክርስቲያን አገልጋዮቹንም ሚዲያ ላይ ያሉ አንዳንድ እግዚአብሔርን ቃል የሚናገሩ ሰዎችም ያለ ዕውቀት እንደሚናገሩ አድርገህ ብዙ ነገር ተናግራል። አንተ ባለ በመጽሐፍ ቅዱስ ዕውቅና በመዘፍዘፊያ ነው ማጥቦ ብለህ በማስታጠቢያ ሲያመጡ ጥለውጣ የሚል መጽሐፍ ቅዱስ ማኑዋል ካለ ይዛልኝ ትመጣለህ እና ሰዓቱን እነግርሃለሁ። ሰኞ ቀን ማክሰኞ ቀን ነው ያልከው። ማክሰኞ ቀን እንገናኛለን።